አብሮሽ ይኖራል። ግን እኔ አሁን እያልኩሽ ያለሁት ብር ትሰሪያለሽ፣ ጌም ትጫወቻለሽ ስልሽ አይ እኔ እንደዚህ አልሽ። ያንን ነገር አስተካክለሽ ብርሽን ደግሞ አታጥፊ፣ ምንም ነገር አታድርጊ። ቤተሰብ ስትይ ቤተሰብ አትርጂ አልኩሽ አይደለ? ብርሽን አስቀምጪ፣ ወደ ሀገርሽ ግቢ፣ ትሰሪያለሽ። አንቺ የወሎ ልጅ ነሽ አይደለ? ወሎ ነው አይደለ ሀገራችሁ? እናንተ ቤተሰቦች አሉ ወሎ ናቸው አይደለ? ወሎ ላይ ደግሞ ሂደሽ ከቤተሰቦች ጋር መኖር ትችያለሽ። ምክንያቱም እንደ ቀልድ አትዩ። ጌም ላይ የሚገኘው ብር አሁን ውጭ ሀገር ላይ ሆነሽ ስታዩ ኖርማል $100 እንደ ኢትዮጵያ ላይ ሆነሽ እኮ $100 በቀን ሰራለሁ ስትይ እኮ እዚህ ያለ ሰው እኮ አብሎ እኮ ነው የሚሰማሽ። ምክንያቱም በቀን $100 የሚያገኝ የወር ደሞዙ ሊሆን ይችላል እኮ ፀጉር ቤት ሰርተው እኮ $100 ሊከፈላቸው ይችላል እኮ 16000 ብር 17000 ብር እኮ ነው የሚከፈላቸው ከወር እስከ ወር ሰርተው እኮ ፀጉር ቤት ያሉ ሰዎች። ይሄን ታውቂያለሽ? የትራንስፖርት አለ፣ የምግብ አለ፣ የቤት ኪራይ አለ። ወጣት ሴቶች ፀጉር ቤት ሲሰሩ ማክሲመም ትልቁ ክፍያቸው ከ20 ብር አይበልጥም ወር እስከ ወር ሰርተው ማለት ነው። ስለዚህም አታጥፊ፣ ብርሽን ሴቭ አድርጊ፣ ምንም ነገር አታድርጊ። ትናንት የመጣሽበትን የሄድሽበትን ሰውን መበቀል የምትሽው ዛሬ የሚሰድቡሽን ኮመንታተር መበቀል የምትሽው ዛሬ የሚያንቋሽሽን ሰዎችን መበቀል የምትሽው ብር ይዘሽ ስታሳያቸው ነው። አንቺ የተሻለ አሁን እኮ አረባ ቤት ተከራይተሽ ስለኖርሽ ቢግ ዲል አይደለም። የአረብ ቤት የአረብ ነው ከፈልሽው እንጂ አንቺ አይደለም። ስለዚህ የኔ የምላት ጓደኛዬ እንኳን ራሱ ማለት ነው ሊያየ የኔ የምላት ጓደኛዬ ለምን እንደታሰርኩ ለብቻዬ ለሷ ብቻና ብቻ ነው የነገርኳት። እሷ ግን ምን ብላ ነው ያወራችው? ነጃት ኤችአይቪ በሽተኛ ስለሆነች ለብቻዋ ታስራ ብላ ወርታለች። ግሪ ፈጣሪ ያሳይሽ። እኔ ኤችአይቪ በሽተኛው አይደለም ለብቻዬ የታሰርኩትኝ። ሚስጥሬን እሷ ብቻና ብቻ ነች የምታውቀው። እኔ ባልነግራት ደግሞ የታባቷ ታውቅ ነበር። እኔ የኔ ካልኩኝ አንድን ሰው ምንም ነገር ልደብቀው አልችልም። በዛ ላይ ደግሞ የወንድ ፎቶ እንኳን የላኩላትን ከወንድ ጋር ፎቶ ተነስቼ የላኩላትን አውጥታ ፖስተችው እና እኔ ሰው የለኝም። ስለዚህ የታሰርኩበትን ሚስጥሬን ራሱ ህመሜን ራሱ የማላወራው ማንም ሰው ሊረዳኝ ስለማይረዳኝ ነው። ማንም ሰው ስለማያዝንልኝ ነው። ሰው ሁኜ ላሳያቸው ስለምፈልግ ነው። በቃ መኖር ስላለብኝ የምኖር ሴት ነኝ እኔ። ብዙ ነገር አለ በውስጤ። መቼም ቢሆን መቼም የኔ ቁስል አይሽርም። አይዞሽ እግዚአብሔር አለ። ከዚህ በላይ አብረን የበላን የጠጣን እስር ቤት ከመግባቴ በፊት ቤት አምጥቻት ምግቤን ሰርቼ ከ1000 ሪያል በላይ ሁሉ አውጥቼ አረብ ቤት እየሰራሽ ወር ደሞዝሽን ይዘሽ መተሽ 1000 ሪያል ማውጣት ማለት ከባድ ነው። አብራኝ ስትበላ ስትጠጣ የነበረች ጓደኛዬ ነጃት ኤችአይቪ በሽተኛ ስለሆነች ነው ለብቻዋ የታሰረችው ብላ ሁሉ ነው ያስወራችው። እናቴን እንሳኝ እኔ ኤችአይቪ በሽተኛኛ አይደለም ለብቻዬ የታሰርኩትኝ። ሊያየ ብነግርሽ ራሱ በጣም ነው የምታዝኙው፣ ግን አልነግርም። ምን እንዳለብኝ ምንን እንደሚያመኝ ምን እንደሆን ካላወራም መሞት ባለብኝ ሰዓት መሞት ካለብኝ እሄዳታለሁ በቀኔ። ለማን አባቱ ነው ደግሞ ማል ረዳይ ብዬ ነው እኔ የማወራው? እቺ ቆሻሻ ማለት ነው። እኔ የሆንኩትን ነገር እንኳን ብታወራ እውነት ሁሉም ሰው ልቡ ይሰበራል፣ ውስጡ ይታመማል። እሷ ግን ምንድነው ያለችው? ኤችአይቪ በሽተኛ ናት ብላ ነው ያስፈራችው። እቺ ባለጌ ማለት ነው። የትም ስትንዘላዘል ነው ያገኛት፣ የትም ስትማግጥ ነው ያመጣችው በሽታውን ነው የሚሉት ኤችአይቪ ከተባለ። ይሄን ያክል የኔ ጓደኞች መርዝ ናቸው። ስለዚህ እኔ ሰው የለኝም፣ አንድ ፈጣሪ ብቻና ብቻ ነው ያለኝ። አይዞሽ እኔ ግን በቃ እንደምክርም እንደምንምልሽ አይዞሽ። እኔ ነገርኩሽ እረዳሻለሁ። ግን ነጁዬ ይዘሽ ተገኝ፣ ገንዘብሽን ይዘሽ ተገኝ። ገንዘብሽን አታጥፊ፣ ብር ያዢ። እሺ አትሰዳደ። በቃ እዚህ ጋር መተው ሲሰድቡሽ ምናምን ታያቸው ማለት ያለብሽን ብለሽ ትኩረት ሰጥተሽ አትመልሽላቸው። ማለት ሁላችንም እንመልሳለን እኮ ስንናገር ሲነግሩ እኮ እንመልሳለን። ግን ቁጭ ብለሽ ኢሹ አድርገሻቸው አታውሪላቸው። እሺ እኮ አላራ አንቺ እኮ ጀለስ አንቺ እኮ ወንድም አይደለም ማለት ነው። ለያየ ያለ ማሽቃበጥ በቃ ፈጣሪ ብሎት በአጭር ጊዜ ውስጥ በዚህ አመት ውስጥ ወይንም በዚህ አመት ውስጥ ከዚህ በኋላ 1 አመት በቃ የሆነ ላይፌ ከተቀየረ ምናምን ነገር ሀገሬ ላይ ገብቼ በቃ የህይወት ታሪኬን ሁሉ ከመጀመሪያው እስከ መጨረሻው
ቁጭ ብዬ ላይፌን የማወራበት ቀን ይመጣል ከሊያ ጋር አለው። እንደዚህ ቁጭ ብዬ በቃ እንድትጠይቅኝ ይፈልጋለሁ። ማነኝ? ምንድነኝ? ምንድነው ያሳለፍኩት በዚህ እድሜ? እዚያስ ቦታ ላይ ምንኛ ያለው በጣም ብዙ ነገር በቃ ብዙ ነገር አስባለሁ። ገባሽ? እና ስለማንም ስለምንም አላስብም። እኔ አርቄ ነው የማስበው ከበላይ ካሉ ሰዎች ጋር ነው ማለት የበላዮችን ነው እኔ የማስበው። ወርጄ ምናምን ከኔ ከማይሻሉ ሰዎች ጋር ቁጭ ብዬ የህይወት ታሪኬን በውስጤ ምን እንዳለ ምን እያደረገውኝ እንዳለ ምን እያካሄደውኝ እንዳለ አላወራቸውም። እግር ነው ማውራት። ልሞት ራሱ አንድ ቀን ቢቀረኝ አልነግራችሁም። ሁሉም ሰው ወድቆ ሁላችንም አንቺ የምታውቂው በባህር ስመጣ ብቻ ያየሽኝ ይሄንን ገና በ13 ዓመቴ ሁሉ እኮ ነው ድሮ የመጣሁበት ያ መንገድ ለኔ ብርቅ አይደለም። ከዚያ በላይ ሊያ ብዙ ነገር አለ የማታውቂው። እንደው በቀላሉ ባይንሽ እንኳን አይተሽ አንቺ እንደዚህ ተረድተሽኛል። እና የውስጤን ደግሞ ሚስጥሬን ብታውቂ ይበቃ አላቅም። ትደመሚም ይሆናል እኔ በጣም ነው የምደመምብሽ፣ ግን የውስጥሽን ደግሞ እንደዚህ ማትናገሪ ሚዲያ ላይ እንደዚህ ባለኝ ናቸው አደርጋለሁ። እኔ ተቀይሬ ትልቅ ቦታ ደርሼ ሀገሬ ላይ ዱቅ ብዬ እንዳንቺ ቁጭ ብዬ አንቺ ጋር ፊት ለፊት ተቀምጬ ቃለ መጠይቅ እንደምታደርግኝ አልጠራጠርም። የኔ ውድ ታረጊዋለሽ፣ በደንብ ነው የምታረጊው። እመኚኝ ማርያም፣ ምን ታረጊዋለሽ? በውጭ በየቦታው እየሄዳችሁ አጨብጭቡ፣ አሽቃብጡ፣ በለመለ ምናምን ከዚህ አታልፉም እናንተ። በቫራል ነው የምታምኑት። 30 ሰው ነው የሚያይሽ፣ 100 ሰው ነው የሚያይሽ ይሉሻል ደግሞ እየመጡ ጋይስ። እሷን እኮ መረዳት አለባችሁ። እቺ ልጅ አሁን የፈለገችውን ብታወራ እስኪ አስባችሁታል? በ20 እድሜያችሁ ላይ በ10 ምናምን አመታችሁ ላይ በባህር መታችሁ መክፈል የሌለባትን ነገሮች ሁሉ ከፍላ ድጋሚ በሀገሯ ልጆች ተጎድታ ታስራ ጨለማ ቤት ውስጥ ድጋሚ ሀገሯ ገብታ ሀገሯ ላይም ተጎድታ ድጋሚ